መስታወት መስታወት መስታወቴ መስታወት መስታወቴ መስታወቴ ሻምሳያችሁ ህይወቴ አንቺ ነሽ ለኔ ፋታ ለኔ ህይወት ለኔ ፍጹም ደስታ ከፊት ያልታዞት ጠዋት ማታ እንደው ይሄ ልጅ ይረሳው ይሆን እያሉ እትዬ ጥሩዬ ቀን 10 ሰዓት ግድም ከድሬ ለምትመጣው የልጅ ልጃቸው ለሆነችው መስታወት አውቶቢስ ተራ ሄዶ እንዲቀበላት ሳምንቱን ሙሉ ደጋግሞ የነገሩት ቢሆን በዚህ ሌሊት ድጋሚ ላስታውሰው በሚል እንቅልፍ ሊደርሱት ጋቢያቸውን ደረብ አድርገው ወደ ጎረቤታቸው ሲሳይ ቤት ይሄዳሉ። የቤቱ በር ጋርም ደርሰው በሩ ሊቆረቆሩ ሲሉ ቀድሞ ወደ አፍንጫቸው የገባው የሰንደል ሽታ ላለመተኛቱ ማረጋገጫ የሆናቸውና ማንቋቋቱን ትተው ወደ በሩ ጠጋ በማለት ሲሱዬ ሲሳይ የኔ ጌታ መሳይ ሲሱዬ ሲሳይ የኔ ጌታ መሳይ ይወጣ አቤት ማን ነው የኔ ጌታ አስደነገጥኩ አይደል የውባንቺ እናት ነኝ ምነው በሰላም ነው ባንቺ እናት ገና ከሌሊቱ 11 ሰዓት እኮ ነው የኔ ጌታ እንዳትረሳው ላስታውስ ብዬ እኮ ነው በዚህ ሌሊት መምጣቴ መስታወቴ ዛሬ ነው የምትመጣው እትዬ ጥሩ ወርቅ ዛሬ ገና ስማቸውን ፉርሽ ያደረጉ መስሎ ተሰማኝ ለሰፈሩ ጥሩና መልካም እንደሆኑ የሚያውቃቸው የአካባቢ ነዋሪ ጎንበስ ቀና እያለ የውባንቺ እናት እንደምን አሉ ይላቸዋል ግማሾቹ ደግሞ እትዬ ጥሩ ወርቅ እያሉ የእግዚአብሔር ሰላምታ ያቀርቡላቸዋል ታዲያ ምን የሚሉት ፈሊጥ ነው ለቀን 10 ሰዓት በዚህ ሌሊት ላስታውስ ማለት በሉ ይግቡ በቃ እርሶ ወደ ምሳ ሰዓት ቤት እመጣለሁ ታዲያ እሳቸውን እንዳሰናበትኳቸው ሰዓቴን ስመለከት 11 ሰዓት ከሩብ ይላል የውር ድንብሬን የሚደረብ ልብስና የጠበል መጠጫ ሃይላንድ ይዤ ከወራቶች ሁሉ የተለየችዋል የጳጉሜ ወር የመጀመሪያውን ቀን ሳይነጋብኝ ጸበል ልጠበል የውባንቺ እናት እትዬ ወርቄን እያመሰገንኳቸው ወደ ቤተክርስቲያን በሶምሶማ መሄድ ጀመርኩ ደህና ዋሉ ባንቺነት ወይ ልጄ መጣ ለሊት ረበሽኩ አይደል አረ ይው ባንቺነት እንደውም በሌሊት የጳጉሜን ጸበል እንድጠመቅ አደረጉኝ እንጂ በል መቼም አይኔ ደክሟል መስታወቴ የሚለውን ስንፈልግና ሞባይሏን ወስደህ የት እንደደረሰች ደውለህ ጠይቃት ሲሉኝ ስልካቸውን ተቀብዬ ከስልካቸው ላይ የመስታወትን ስልክ ወስጄ እሺ በሉ በቃ የት እንደደረሰች ደውዬ ጠይቃታለሁ ወደ ቤት ልሂድ ብያቸው ተሰናብቻቸው ወጣሁ ከድሬ እየመጣች ላለችው መስታወት ደውዬም አዲስ አበባ ስትገባ የምቀበላት የአያቷ ጎረቤት እንደሆንኩና ስትደርስ እንድትደውልልኝ ነግሬያት ተሰነባብተን የጥቁር ቆንጆ ሰንደል ለኩሼ ጋደም አልኩ
ሄሎ ሄሎ፣ መስታወት። ሃይ፣ ምንድነው ስልክ ማታነሳው? በሰላም ነው? ደረሽ እንዴ? አባቱ ቢስተራ ነኝ። ከመጣው ቆየሁ እኮ ቶሎ ናልኝ። እሺ እሺ፣ በቃ መጣሁ። እዛው ሰፈር ነኝ። በጣም ይቅርታ፣ እንቅልፍ ሸለብ አድርጎኝ ነው። ተኝቼ ነው ትለኛለህ እንዴ? ያንተ ለሊት ቀን ነው እንዴ እየሄድክ ነው ያደርከው? የኔ ልጅ፣ የኔ ጠይ ማሳ ደግሞ እንዴት ነው ያማረብሽ! ዩኒቨርሲቲ ነው ምንድነው የምትሉት? እሱን ስለመድሽ በሉ በቃ ባንቺ ናት። እኔ ልሂድ። ትንሽ አትጫወትም የኔ ጌታ መሳይ? አይ እሷም ማረፍ ትበል፣ እኔም ልሂድ። እግዚአብሔር ይስጥልኝ የኔ ታዛዥ። አረ ባንቺ ናት። ደግሞ ምን አድርጌ ሲሱዬ? ታዲያ ተመልሳ እስክትሄድ ድረስ እንደ እህትህ እየተንከባከብካት አብረሃት የውን ሀገሩን አላምዳት፣ ቦታዎችንም ማሳያት። ታዲያ አደራህን። ከድሮ እንዴት ነህ? ሎሊ ቺፕስና የጥቁር ቆንጆ። ደግሞ አንቺን አይደለም የጥቁር ቆንጆ ያልኩት ሰንደሉን ነው። ዳዕርና ከነካይ ችግርና ከነጥፍ ጽቡማ ትግራና ሁሉ መድ የኔ ጠይ ማሳ ወይ ወደፊት ዝነኛ ሙዚቀኛ ስሆን የሙዚቃ ኮንሰርቴን መግቢያ በምን እንደማደርገው ታውቂያለሽ? እሺ ልገምት። እሺ ገምች። በጥቁር ቆንጆ ሰንደል እና በሎሊ ቺፕስ። አያትሽ የልጅ ልጄን በደንብ ተንከባከባት ብሎኝ ቃላቸውን አከበርኩላቸው። ምንም እንኳን እንደ እህትህ ተብዬ እንደ ሚስቴ ባደርግሽም። መስታወቴ ደህና አደሩ የባንቺነት። ደህና ዋልክ ልጄ? መስታወቴን እኮ ስፈልጋት አላየኋትም። ወደ ከድርሱ ቆረድ ብላ ሊሆን ይችላል። እስኪ አይቻት ልምጣ። ጎሽ የኔ ጌታ መሳይ